ከአዲስ አበባ 155 ኪሎ ሜትሮችን ርቀን ድንቅ የተፈጥሮ ጸጋ ባለቤት በሆነችው ወንጪ ሐይቅ ተገኝተናል። ወንጪ ሐይቅ በእሳተ ገሞራ የተፈጠረች በውበታቸው ዓይንን ይዘው በሚያስቀሩ ተራሮች የተከበበች ናት። የወንጪ ሐይቅ ውሃ ከሩቅ ሲታይ ሰማያዊ ቀለም አለው። ይህ የበርካታ ጎብኚዎችን ቀልብ የሚስብ ነው። በተፈጥሮ ደን በተከበበችው የወንጪ ሐይቅ ላይ በጀልባ ሽርሽር የሚሉ ጎብኚዎች እንዲሁም የሚዋኙ ታዳጊዎችን መመልከት የተለመደ ነው። የወንጪ ሐይቅ ውበት ለኔ እንግዲህ ከቀለሙ ጀምሮ እጅግ በጣም የተለየ ነው። ሞር ብሉ ከለር የሰማያዊ ከለር ያለው የተለየ ሐይቅ ነው። በተጨማሪ ደግሞ ኢትዮጵያን በተለይ የወንጪ ሐይቅ ምን ይመስላል ወይ ሌላ ሀገር ላሉ ዜጎች የትኛውን አካባቢ ይመስላል ቢሉ ስዊዘርላንድ አካባቢን ይመስላል ብለ በቀላሉ ለመግለጽ አመቺ የሆነ ከአዲስ አበባ እጅግ በጣም በቅርብ ርቀት የሚገኝ ምንም አይነት ፖሊዩሽን ወይም ብክለት ያልደረሰበት ተፈጥሯዊ ይዘቱን የጠበቀ ድንቅ ሐይቅ ነው ብዬ ገልጸዋለሁ። Yes, we are here at Lake Wenchi, which has been selected as one of the most. አሁን የምገኘው ወንጪ ሐይቅ ነው። ከአዲስ አበባ በቅርብ ርቀት ከሚገኙና ጎብኚዎችን ከሚስቡ የቱሪስት መዳረሻዎች አንዱ ነው። ይህ ብዙ እምቅ ሀብት ያለበት ቦታ ነው። ይህን ቦታ በጣም ነው የምወደው። ላለፉት 5 ዓመታት እዚህ ነበርኩ። ከኢትዮጵያዊቷ ባለቤት የስጋባ የጫጉላ ሽርሽራችን እዚህ ነበር ያደረግነው። ይህ ቦታ በልቤ ያለና የምወደው ነው። እዚህ ስመጣ የመጀመሪያዬ አይደለም፣ የመጨረሻም አይሆንም። የቱሪዝም ልማቱ በትክክለኛ መንገድ እየተጓዘ ነው። የአካባቢው ማህበረሰብ ከዘርፉ ተጠቃሚ ይሆናሉ ብዬ ተስፋ አደርጋለሁ። So that the locals can benefit as much as possible from it. This lake is one of the most beautiful places you'll see in Ethiopia. ይህ ሐይቅ በኢትዮጵያ ካሉ በጣም ውብ ቦታዎች አንዱ ነው። ለመጀመሪያ ጊዜ ሐይቁን ስታዩ በእጅጉ ቀልብን የሚስብ ነው። ሐይቁን ስታዩ ደሴቶቹ የሰማዩ ነጸብራቅ ለማመን የሚከብድ የተለያዩ ዛፎች እንደ ኮሶ ዛፍ፣ ጽድ ዛፎች፣ በዚያኛው በኩል ደግሞ ወይራም አለ። በእውነት በጣም የሚያምር ቦታ ነው። And down on the other side you have the Waira as well. It's a really beautiful place. ቀዳም ነው የምንመጣው ነው። ሁለት ቀን በቃ እዚህ ፈታ ብለን ነው የምሄደውና በቃ ነው አሁን ያኛውን ደርሶ መስበ ሁለት ጊዜ ሄዳለሁ። ያኛው አሁን የትወኛው ቦታ ማለት ነው። ወንጪ እንደምታየው አቀማመጡ ራሱ በጣም ሰውን የሚስብ ውስጡ ያለ ቅቤ ማለት ይችላል። ይሄ ሐይቅ እንደ ቅቤ ማለት የተነጠረ ቅቤ ማለት ይችላል። በዙሪያ ያለው ህብረተሰብ ራሱ ያ ሐይቁን ውበት በጣም ይገልጻል። ላንድስኬፑ እንደምታየው ወንጪ ደግሞ ለየት የሚያረጋት ነገር በተራራዎች ጫፍ ላይ በ3800 ኤሌቬሽን ላይ የምትገኝ ስለሆነች ይሄ ከማንንም የተለየ ውበቷን የሚማርክና ውበቷን የሚገልጽ ነው ብዬ አምናለሁ። እንደ አይኔ ነው የሚያት ይሄን ውሃ ለኛ ብቻ ሳይሆን ለኢትዮጵያ፣ ለአፍሪካ፣ ለሁሉም መጥቶ እንዲያጅ ሰላም ስላለው ምንም ችግር የለም። ሐይቁ የኛ ብቻ አይደለም የኢትዮጵያ ነው። ይሄ ተፈጥሮ ውበት ስላላት ንጹህ ውሃ አካባቢ የሚጠቀመው በዚህ ውሃ ስለሆነ ዙሪያው ደግሞ ጸበሎች፣ ፏፏቴዎች ያሉ ስለሆነ መጣችሁ መጎብኘት ትችላላችሁ። ወንጪ ሐይቅ ዳርቻ ጥንታዊውና ታሪካዊው የወንጪ ቅዱስ ቂርቆስ ገዳም ይገኛል። በ14ኛው መቶ ክፍለ ዘመን እንደተመሰረተ የሚነገርለት ገዳሙ አሁንም በበርካታ የአገር ውስጥና የውጭ አገር ጎብኚዎች የሚጎበኝ ነው። የተመሰረተው በ14ኛው መቶ ክፍለ ዘመን ነው። ሲመሰረትም ደግሞ ዙሪያውን በዓላማ ሰንደቅ በ3 ሱባኤ ነገስታቶቹ በዛን ጊዜ የነበሩት በ3 ሱባኤ በጾም በጸሎት ከኢየሩሳሌም እምነትን ይዘው መተው እቺንም 3 ሱባኤ ከዞሩ በኋላ በዓላማ ሰንደቅ በከበሮ በህምብልት ነፍ በምስጋና ከዞሩ በኋላ
እምነቱን የዚህኛውንና የዛውኛውን አንድ ላይ አድርገው ጸሎት ከጸለዩ በኋላ ዳግማዊት ኢየሩሳሌም ብሎ ወንጪ ቅዱስ ቂርቆስን ገድመውታል። የተባበሩት መንግስታት የዓለም ቱሪዝም ድርጅት ለውድድር ከቀረቡለት 174 እጩ የዓለም የቱሪዝም መንደሮች መካከል 44ቱ ማሸነፋቸውን በቅርቡ ይፋ አደረገ። ከነዚህም መካከል የወንጪ ሐይቅ አንዱ ሆኖ ተመረጠ። 24ኛው የተባበሩት መንግስታት የዓለም የቱሪዝም ጠቅላላ ጉባኤ ህዳር 23 ቀን 2014 ዓ.ም በስፔን ማድሪድ ተካሂዶ ነበር። በዚህ ወቅት በውበቱ የብዙሃንን ቀልብ የሚስበው የወንጪ ሐይቅ ስፍራ ተመራጭ የዓለም የቱሪዝም መንደር በመሆን ለሽልማት መብቃቱ እውን ሆነ። የተባበሩት መንግስታት የዓለም ቱሪዝም ድርጅት UNWTO 24ኛ ጉባኤ በስፔን ዋና ከተማ በማድሪድ ጀነራል አሰምብሊ ወይም ጠቅላላ ጉባኤውን ያካሄደ ነው ያለው። በዚህ ፕሮግራም ላይ ከ100 በላይ ሀገራት አሉን የሚሏቸው የቱሪስት መዳረሻዎችን ለውድድር አቅርበው ከቀረቡት ውስጥ የተወሰኑት የቱሪስት መዳረሻዎች በዓለም ሰርቶ ማሳያ ወይም ሞዴል ናቸው ተብለው የተመረጡት ለዓለም ሕዝብ ይፋ የሚደረጉበትም ወቅት ነው። ወንጪ ለዘመናት በነበሩ መንግስታቱም የነበረ ሐይቅ ነው። የትም አልሄድም። ግን ትኩረት የተሰጠው አሁን ነው። ለምን አሁን ተሰጠው? ምናልባት ሀገራችን የኢኮኖሚ ፎከሷ ቱሪዝም ላይ ሆነ። ቱሪዝም ዳይሬክት ፎሪን ከረንሲ ዳይሬክት ካሽ የምታገኝበት ትልቅ ሀብት ነው። እንደ ፋብሪካ ሮ ማቴሪያል አጣው መብራት ስሪ ፌዝ የለኝም ብለህ ምርት የሚቆምበት አገልግሎት የሚቆምበት ሳይሆን ከተሰራበት foreign currency የምታገኝበት ከተሰራ ለወጣቱ ስራ እድል የሚፈጥር ነው። Originally a lot of the Ethiopian tourism product was based around obelisks, churches, castles. በአብዛኛው የኢትዮጵያ ቱሪዝም ትኩረቱ ሐውልቶች፣ ቤተ እምነቶች፣ ቤተ መንግስቶች ላይ ነው። በእርግጥ እነዚህ ለቱሪዝሙ ወሳኝና ጠቃሚ ናቸው። ነገር ግን ከዚህ ጎን ለጎን በኢትዮጵያ ላሉ የተፈጥሮ ሀብቶች ትኩረት መስጠት አለብን። ሐይቆች፣ የውሃ ፏፏቴ፣ ተራሮች አሉ። እነዚህም በጣም የሚያምሩ የቱሪስት ቦታዎች ስለሆኑ በተጨማሪነት ተካተው ለቱሪዝም ስራ ሊውሉ ይገባል። ይህ ለአዲስ አበባ ቅርብ ነው። በርካታ ቁጥር ያላቸውን ቱሪስቶች መሳብ የሚችል ነው። So it can get a significant number of tourists quite easily in the coming years. በዚህ በጦርነት ላይ ሆነን ኮቪድ ላይ ሆነን የዓለም ቱሪዝም ድርጅት ኢትዮጵያ ውስጥ የሚገኘውን አንድ ክሬተር ሌክ ሲመዘግብልን ለባለሙያ ያነቃቃል፣ ተስፋ ይኖራል፣ ቱሪዝሙ እየተነሳ ነው ብለን እንድታምን ያደርጋል። አመራሮችም ቱሪዝም ሚኒስቴርም ሚኒስትሩ እዚህ ተገኝተው በሰጡት ነገር ደስ የሚልና ወጣቱ በቱሪዝም ላይ ተስፋ ሳይቆርጥ አሁንም እየተማረ እየሰለጠነ ወደዚህ ዘርፍ እንዲገባ ያደርገዋል። Benefit goes to the community because only if you help the community get a benefit from ማህበረሰቡ ተጠቃሚ እንዲሆን ማድረግ አለብን። ማህበረሰቡ ተጠቃሚ እንዲሆን ማድረግ ከተቻለ ደግሞ የአካባቢ የተፈጥሮ ሀብት ይጠበቃል። ዛፎችን አይቆርጡም፣ ሐይቁንም ይንከባከባሉ የመሳሰሉት። ህዝቡ አካባቢውን እንዲንከባከብና እንዲጠብቅ ማሰልጠን እና መደገፍ ያስፈልጋል። ምክንያቱም ገቢ የሚያገኙበት ስለሆነ ይሄ መቀጠል አለበት። because it's a way of them gaining income. So I think that's the way forward. ቱሪስት ሲመጣ ወንጪን ብቻ ጎብኝቶ ከኤርፖርት መጥቶ ወንጪን ጎብኝቶ አይመለስም። የወንጪ ክሬተር ሌክ በተሰራው ስራ መመዝገብና የኢትዮጵያ ቅርስ ነው የሁሉ ሀብት ከሆነ ቱሪስቱ 5 ቀን 6 ቀን ለሌላው አካባቢን ፍሎ ለቢሾፍቱ ለባሌ ለተለያየ ለዚህ አካባቢ የቱሪዝም እንቅስቃሴ ቱሪስት ካለ መንገድ ይኖራል። መንገድ ካለ ሰላምና ጸጥታ ይመቻቻል። የከተማው መድገት የህብረተሰቡ መድገት ይጨምራል። ቱሪስት ካለ ደግሞ ማህበረሰቡ በዙሪያው ያለው ሪሶርስ እንደ ማር፣ ጀልባ፣ ፈረስ፣ በቅሎ ማታ ማታ የትራዲሽናል ድሪንኪንግ አላቸው። ወደዚህ አካባቢ በጣም የሚታወቅበት ትልቅ ባህል ያለው ነው። በተዋረድ የሐይቁ መመዝገብ የሪሶርስ መመዝገብ ሰን ህብረተሰቡን ኢኮኖሚካሊ ፒክ ያደርጋል፣ ባለሙያን ያነቃቃል። ሐይቂ ወንጪ ጀቹ ባይ ከነመት ቶሉዳ ከነት ቶለዳሲ የወንጪ ሐይቅ ማለት በጣም የሚመች ነው። እነዚህ ሰዎች ከመምጣታቸው በፊት የወንጪ ሐይቅ እንዴት ውብ እንደሆነ ግንዛቤው አልነበረኝም። ከዛ በኋላ ነው የተረዳሁት። በመሆኑም ከኔ የሚጠበቀው አካባቢውን በጽዳት መያዝና መንከባከብ ነው።
ኮራ ከኔ ገሙስ አማ ዋንተ እታውቲ ቁልቁልናን እገቹዳ ቁልቁሌሴ እገቹዳ የቹዳ ለወደፊትም ስራ እዚህ መጥቷል። ሌላ ሀገርም ያሉት ወደዚህ ነው የሚመጡት። ስለዚህ እዚህ ሀገር ያሉት በጣም እድልተኞች ነን። ሌላ ቦታ ያሉትም ስራቶች እዚህ መጥቶ እንደሚሰሩ እኔ አስባለሁ። ለወደፊትም ይሄ ትልቅ እርግጥ ስለሆነ እኔም በሙያዬ በኩል ይህን ስራ እሰራለሁ ብዬ እያሰብኩ ነው። Yeah, I really appreciate it. It's very good. The new Ministry of Tourism. አዲሱ የቱሪዝም ሚኒስቴር መስሪያ ቤት የመንግስት የቱሪዝም ሴክተር ቱሪዝም ለኢትዮጵያ ኢኮኖሚ ትልቅ ፋይዳ እንዳለው ተረድቷል። የቱሪስት መዳረሻ ሊሆኑ የሚችሉ ቦታዎችን የማልማት ጥረት እየተደረገ ነው። ይህን የመንግስት ጥረት አደንቃለሁ። በተጨማሪም በተባበሩት መንግስታት የዓለም የቱሪዝም ድርጅት ለወንጪ ሐይቅና ለአካባቢው ሕዝብ እውቅና በመሰጠቱ በግሌ አመሰግናለሁ። WTO for the award that they have given to Wanchi and the people of Wanchi. በዓለም ኢኮኖሚ ድርሻቸው ከጊዜ ወደ ጊዜ ከፍ እያለ ከመጡ ዘርፎች አንዱ ቱሪዝም ነው። ቱሪዝም ለዜጎች የስራ ዕድል በመፍጠርና ኑሯቸውን በመለወጥ ረገድም ሚናው እያደገ መጥቷል። በወንጪ ኢኮ ቱሪዝም ስር የተደራጁና በተለያዩ ዘርፎች የተሰማሩ ማህበራት ይገኛሉ። 68 ጀልባ የማህበሩ ማለት ነው። ሌላዎች ከድርጅት የሰጠን ደግሞ 30 ሰው የሚይዝ አንድ አለ። ከእርዳታ የአሜሪካን ኤምባሲ የሰጠን ነው የእርዳታ። ስለዚህ እንቀሳቀሳለን፣ ቱሪስቶችን እናስተናግዳለን። ቱሪስቶች ይመጣሉ። ኮሮናና የሀገሪቱ ጊዜው አቋረጠን እንጂ ገቢ ከዚህ ነው የምናገኘው። ይሄ ማር ደግሞ ያኮሶ ነው። ከዚህ ተጨምቆ ወደ ጣሊያን እየወሰደ ነው። ከዛ መደብ አለንና ይሸጣል እዛ። ሁለት ሰርቪስ ነው የምናረጋው። 100 ፈረስ እዚህ ነው ያለው ሆዋዳር፣ 100 ፈረስ ደግሞ ፓርኪንግ ጋር ነው ያሉት። ሼር ነው የምናረጋው። ግማሹ ወደ ታች ነው የሚጭኑት። ጭኖ ወደ ታች የመጣው ይዞ አይመለስም። ምክንያቱም ቶሎ ቱሪስት ስለማይደርሳቸው ከታች ያሉት ደግሞ ወደ ላይ አድርሶ ነው የሚመለሱት። ያም በወር ነው በ29 ቀን ነው ሂሳባቸው መጥቶ የሚቀበሉት ከቢሮ። አሁን እኛ ደስ ብሎናል። 200 ፈረሶች አሉት። ለወደፊቱ ደንዲ ወንጪ በደንብ መንገዱ ከተሰራና ሆቴል ካለው ከዛ በላይ ገቢ እናገኛለን የሚል ሀሳብ አለን። የገበታ ለአገር ፕሮጀክት ተግባራዊ የተደረገባቸው ካሉ ቦታዎች መካከል አንዱ የወንጪ ፕሮጀክት ነው። የቱሪዝም መዳረሻዎችን የመገንባቱ ስራ ሲጠናቀቅ የአካባቢው ነዋሪዎች ተጠቃሚ እንደሚሆኑ ተስፋ ሰንቀዋል። ድሮ መንገድ የለም፣ መንገድ እየተሰራ ነው። ጠቅላይ ሚኒስትራችን እያዩ ነው፣ ሁሉም እያሳዩ ነው። ቱሪስትም እየጨመረ ነው። አሁን ሰላም ቢሆን ሀገራችን ሰላም ስትሆን በጣም ተስፋ አለን። ማህበሩ ደግሞ ወደ 40 ሰው ነው። በዚህ ነው የሚተዳደረው። በአመት አንድ ጊዜ ነው የሚደርሰው። በታህሳስና ጥር ላይ ነው የሚደርሰው። ይሄ ፕሮጀክት የሚጠናቀቅ እንደሆነ ተሰርቶ የሚያልቅ ከሆነ ከዚህ የበለጠ ደግሞ ሁሉም ተጠቃሚ ይሆናል ብዬ አስባለሁ። ለወንጪ ህዝብ ብቻ ሳይሆን ለአምቦ፣ ለወሊሶ፣ ለአዲስ አበባ ህዝብ ሁሉንም ይሄ ፕሮጀክት ከተሰራ ለሁሉም ገቢ ይኖራል ብዬ ነው የሚያስበው። ከኛ አልፎ ነው አገራችን የአሸባሪውን ህወሓት አገር የማፍረስ ሴራ ለማክሸፍ የህልውና ዘመቻ ላይ ትገኛለች። ይህን ተከትሎም አንዳንድ የምዕራባውያን መገናኛ ብዙሃን ኢትዮጵያ ሰላም እንዳልሆነች የሚገልጹ ዜናዎችን ሲያሰራጩ ተስተውለዋል። ይሁን እንጂ ከዋና ከተማዋ አዲስ አበባ በመቶዎች የሚቆጠሩ ኪሎ ሜትሮችን እያሽከረከሩ ወንጪ ሐይቅ የተገኙት የውጭ ሀገር ዜጎች አዲስ አበባም ሆነ ወንጪ አካባቢ ያለውን ነባራዊ ሁኔታ እንደሚከተለው ይገልጹታል። Well, if Addis was under siege, how did we come here? I mean, we came through. The road was controlled with a couple of very calm, careful roadblocks, road checks, I should say, not blocks. አዲስ አበባ ተከባ ቢሆን እኛ እዚህ እንዴት መምጣት እንችላለን? አካባቢው የተረጋጋና ሰላም ነው። ከጥቂት ሳምንታት በፊት ወልቂጤ ነበርኩ። አንኮበርም ሄጃለሁ። ይህ ሀገር በጣም ያምራል። ኢትዮጵያን እወዳታለሁ። እነዚህ የውጭ ሀገራት መንግስታት የተሳሳተ ምክር ለሰዎች ሲሰጡ ስሰማ በጣም ነው የማፍረው። አዲስ አበባ ተይዛለች፣ ወታደሮች ዙሪያዋን ከበዋታል ምናምን ሲሉ
ከሁሉም የውጭ ሀገር ኤምባሲዎች አሁን ያለውን ነባራዊ ሁኔታ ልብ ሊሉት ይገባል። የአዲስ አበባና ዙሪያዋ ሙሉ በሙሉ ሰላም ነው። And certainly the area around Addis Ababa and Addis Ababa itself is completely safe. You see, I am Marco. I'm representing a local tour operator. And we, of course, it's a challenging, difficult time for tourism. አሁን ለቱሪዝም አስቸጋሪ ወቅት ነው። ይህ በኢትዮጵያ ብቻ ሳይሆን በመላው ዓለም ነው። ለዚህ ደግሞ ምክንያቱ የኮቪድ ወረርሽኝ ነው። በተቻለ መጠን ቱሪስቶች ወደ ኢትዮጵያ እንዲመጡ ጥረት እያደረግን ነው። በተለይም እንዲህ አይነት የሚያምር ቦታ ለማሳየት በጣም ላሰምርበት የምፈልገው ይህ ቦታ በጣም ከማማሩ በተጨማሪ ሰላማዊ ነው። እኛ ከአዲስ አበባ 150 ኪሎ ሜትር መኪና እያሽከረከርን ነው እዚህ የመጣ ነው። ሁሉም ነገር ሰላምና አስተማማኝ ነው። አዲስ አበባ በአሸባሪ ቡድን በሽፍቶች ተከባለች እየተባለ የሚወራው በፍጹም ውሸት ነው። ይህን እኔ ማረጋገጥ እችላለሁ። On siege or is surrounded by terrorist groups or by rebels, it's completely false. ወደ 5 የቱሪስት ኮሪደሮች አሉ። የምስራቅ ኢትዮጵያ፣ የደቡብ ኢትዮጵያ፣ የአዲስ አበባና አካባቢው አዲስ አበባም ጭምር። ስለዚህ በርካታ የቱሪስት ኮሪደሮች ስላሉ አሁን ሰላማዊ ሁኔታ የሌለባቸው ቦታዎች ብቻ ሳይሆን በርካታ ወደ 4 የሚሆኑ ቱሪስት ክለስተሮች ወይም ዞኖች ሰላማዊ ቱሪስት ቀጠናዎች ናቸው። ቱሪስቶች መጥተው መጎብኘት ይችላሉ፣ ስብሰባዎችንም ማካሄድ ይችላሉ። I have somebody arriving on ቀጣይ ሰኞ ይመጣል። ጓደኛዬ ነው። ከልጁ ጋር አገሪቱን ለመጎብኘት ነው የሚመጣው። የኔ ልጆች ለገና በዓል እዚህ ይመጣሉ። አዲስ አበባ ደህና ነች። አዲስ አበባ አስተማማኝ ነች። ስለሆነም እነዚህን የውሸት የተሳሳቱ ምክሮች አትስሙ። fake wrong advice. በወንጪ ሐይቅ በተለያዩ ማህበራት ተደራጅተው የሚሰሩት የአካባቢው ነዋሪዎች እንግዶችን ለመቀበል ዝግጁ ሆነው በመጠበቅ ላይ ናቸው። እንግዶቹ እንዲመጡልን መጥቶ እንዲያዩን ማር አለ፣ የኛ የሚበላ እንሰት ቆሎውን አለ፣ እንጀራም አለ፣ ቡላው አለ፣ ማር ጥሩ ማር የተጨመቀ አለ፣ የታራ እንጀራውም አለ። በጣም ተስፋ አለን። እኛም እንግዶቻችን በጥሩ ሁኔታ በጸባይ እንቀበላቸዋለን። ሁሉም ቱሪስት መጥተው እዚህ አይተው እንዲጎበኝና በማርም እንድንታወቅ እናረጋለን። ለአዲስ አበባ በጣም ቅርብ ቦታ ስለሆነ ቱሪስት እንደ ፍላጎቱ እዚህ መጥቶ እንደፈለገ ውሎ መመለስ ይችላል። የሚያስፈልገው ከሆነ አድሮም ካምፕ አድርጎ ዙሪያውን ዞሮ ኬቦች ዋሻዎች ይኖራሉ። ያን ዋሻ አይቶ ፍልውሃዎች ይኖራሉ። እነዛን ፍልውሃዎችን ተጠቅሞ መሄድ ይችላል። እዚህ አዲስ አበባ ውስጥ ተወልደው ኢትዮጵያ ውስጥ ተወልደው ወንጪን ያላየ ሰዎች አሉት። ከአሜሪካን እየመጡ ከቻይና እየመጡ ከጀርመን እየመጡ ከጣሊያን እየመጡ እየጎበኙት እዚህ ኢትዮጵያ ውስጥ ተወልደው አምቦ ውስጥ ያሉት ወሊሶ ያሉ አዲስ አበባ ያሉት መጥቶ እኛን አያዩቱ። ምክንያቱም መጀመሪያ መታጀት ያለበት ሀገሪቱን ነው። መጥቶ ሀገሪቱን እንዲያው ሀገራችሁ የእናንተ ነው፣ ወንጪ የሁሉም ነው። መጥቶ እንዲጎበኙን ደስ ይለናል። ገረ ፉንዱራቲ አከ ነሞኒ ዱፈኒ አከ በሬዱ መሽት ውበተኒ ዳወተኒ አከ ሴራን ወደፊት ሰዎች ወደዚህ መጥተው አካባቢውን አይተውና ጎብኝተው እንዲዝናኑ ፈልጋለሁ። ቦታው የሚያምር በመሆኑ ሰዎች መጥተው እንዲጎበኙም ፈልጋለሁ። መጥተው ሲጎበኙም በመንከባከብ የሚጠበቅብኝን እወጣለሁ። ዱማድፈኒት ገመደኒ ጀዳኒት ነን ላላስ ነን ገለቴፈደስ ነን ጃለደስ ጀችውላ የግል ባለ ሀብቱ በቱሪዝም ኢንቨስትመንት ላይ ይበልጥ ተሳታፊ እንዲሆን የክልል መንግስታት ከፌደራል መንግስት የሚደረጉትን ትልልቅ የቱሪዝም ፕሮጀክቶች መሰረት አድርገው ስራዎችን እንዲያከናውኑ የሚዲያ አካላት ደግሞ አሁን በዚህ ሰዓት ስለ ኢትዮጵያ ያለውን ገጽታ ኢሜጅና የተሳሳቱ መረጃዎች በትክክለኛው የኢትዮጵያ ገጽታ መረጃዎቹ እንዲደርሱ የራሳቸውን ሚና እንዲጫወቱ አደራ ለማለት እወዳለሁ።